በአላህ ተስፋ መቁረጥ የለብንም። በአላህ ተስፋ መቁረጥ የለብንም። የታመመ ሰው ካለ አላህ ጀለ ወተዓላ في حديث القدسي انا عند ظن عبدي بي እኔ ባሪያዬ የጠረጠረኝ ቦታ ላይ ነኝ ይላል አላህ ጀለ ወተዓላ። ጌታዬ ያድነኛል ከዚህ ችግር ያወጣኛል ካለ አወጣዋለሁ ይላል አላህ። አንድ የብነ አደም ይላል አላህ ተስፋ ለቆረጡ ወንጀለኞች ጀምሮኛል ይጨርሰኝ የበሰበሰ ዝናብ አይፈራም ለሚሉ ሰዎች قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله بلا بلاچو ይላል አላህ ጥሪ ሲያስገባ እናንተ ወንጀልን በማብዛት በራሳችሁ ላይ ድንበር ያለፋችሁ ሰዎች ሆይ لا تقنطوا من رحمة الله ከአላህ እዝነት ተስፋ አትቁረጡ ይላል። في حديث قدسي الله من إلال يا ابن آدم يا آدم لجوي لو بلغت ذنوبك عنان السماء وانجلوچ تكمروا يا سماي ጫፍ ቢደርሱ ثم استغفرتني كذان ጌታ እንዳለ አውቀ መሐሪ ጌታ እንዳለ አውቀ እኔን ምህረት ብትጠይቀኝ غفرت لك فلا أبالي እምርሃለሁ ግድ የለኝም ይላል አላህ። እንዲህ ያለ ጌታ ነው ያለን። ስለዚህ ቢተበቱል ወተወኩል ወደሱ ቁርጥ በማለት ወደ አላህ ልንመለስ ይገባል። አህበቲ ፊላህ ወተበተል ኢለይሂ ተብቲላ አይ እንቀጥ ኢለይሂ እንቅጣዓን ቁርጥ ብለ ወደ አላህ ግባ ይላል። አላህ መሐሪ ነው። አላህ አዛኝ ነው። አላህ ጀለ ወተዓላ ሸላሚ ነው። هو ولي النعمة የቂያማ ዕለት የሚቀሰቅሰን እና የሚመነዳን እሱ ነው። زعم الذين كفروا أن لن يبعثوا እነኛ የካዱ ሰዎች አንቀሰቀስም ብለው አሰቡ። ቁል በላ በርግጥ ወረቢ በጌታዬ ይሁንብኝ ለቱብዓቱን ትቀሰቀሳላችሁ ثم لتنبؤن بما عملتم ከዚያንም ምድር ላይ ባሳለፋችሁት ስራችሁ በሰራችሁት ትመነዳላችሁ። وذلك على الله يسير